እሱን ማቋሉ እንዴት ተረጋጋችሁ ልታወሩ የምትችሉት የሆነ ምክንያት ቢኖራችሁ ነው። እኛንም የፈለጋችሁ ነው የጠራችሁ ለዚህ ምክንያት ነው። ገባኝ ደግሞ እኛን አንተረጋግጡ ከቷል ነገር ይምጣና ከዛ ነገር ተመልሷል እዛው ገና የሆነ ያጀበት እየተመለሰ ያለው ደነቱ እየተመለሰ ያለው ከእናንተ ስለራቀ ነው። ገባ ለሰከንድ እንኳን እንድታገኙት አንፈልግም። ስለዚህ አንፈቅድላችሁ። ሲጀመር አይመጣም ይሻው ነው ይምጣ ራሱ ብትሉኝ አይመጣም። ኤፍሬምም ባደረገው ነገር ጥፋተኛ ነው፣ አንቺም ባደረግሽው ነገር ጥፋተኛ ነው። የእናንተ ደግሞ አንደኛ ጥፋት ስለ ሄርሜላ በተደጋጋሚ አይኖርሽ ጥያቄ እንዲፈጠር አልፈልግም። ሄርሜላ ልክ እንደ ዳኒ ጤንነቱ ብዙ ነገር ታስፈልጋለህ እሱ እንደዛው ገባህ አይደለ? ግን እኔ እዚህ ጋር ፖይንቱ ነገር ልጁ ደህና እንዲሆን ነው። ስለዚህ ያ ተሳክቶላችኋል፣ ፈቅዳላችኋል። አንዴ ይማሰል ስትመጣ ከዛ በኋላ ያለው ነገር ነገ ምን ይሆናል? ግን ሁለታችሁም በድጋሚ ነገራችሁ ልክ ባይሆን ግን የሆነ እንጣላለን። አይደለም ልክ አይሆን እርግጠኛ ነኝ ደስተኛ ነው የሚሆነው አይደለም እሱ ምን ነው ማብሽ ይችላል። አንተም ተደስተው እኮ ምን ይሆናል እንዳው ማለት ነው ይዤው መጣ ለአብርሽ ነገ ትልቅ ሰርፕራይዝ ሩታ አዘጋጀችለት። ሰርፕራይዙ ምንድነው የሚለው በትላልቅ ሰዎች የሚጠበቅ ሰርፕራይዝ ነው። እንግዲህ ቀኑን መቀየር አይቻልም የተባለው ምንድነው ይሄ ነገር? እነሱ ሰው አይደሉም ወይ ፈጣሪ ናቸው ወይ ብሏል። ኤፋም አይቀየር እንግዲህ መቀየር አይቻልም። ይሄን እድል ደግሞ ለወንድምህ እንዲያመልጠው ማድረግ የለብህም። ትልቅ እድል ነው። አብርሽንም የሚያስደስት ነገር ነው ብላለች። እንግዲህ ለዳኒ ራስ ምታት ሆኖበታል ዴቭ ዛሬ ማለት ነው። እንግዲህ ተስማምቷል በስከ መጨረሻ አብርሽን ነገ ይዞ እንዲመጣ ፕሮግራሙም ላይ ደግሞ እንዲገኝ ራስህ ይዘህ መጥተህ ራስህ ይዘኸው መመለስ ትችላለህ። ግን እዛ ፕሮግራም ላይ ብቻ መገኘት አለበት። በጣም አስፈላጊና እሱ የሚያስደስተው ነገር ነው ብላ ተናግራለች። ያ ሰርፕራይዝ ምንድን ነው የሚለው ማቀርብላችሁ ሆኗል። እስከ መጨረሻ በእናንተ የሚጠበቀው በትዕግስት ቪዲዮ እያዳመጣችሁ መሄድ ነው። እንግዲህ ለአብርሽ ለአንዳንዶች በጣም ራስ ምታት የሚሆን ሰርፕራይዝ ነው ሩታ ያቀረበችው። ያው እንደ በጓሮም ብንሰማው እዚህ ጋር መናገርም ባይኖርብን አንዳንዶች ራስ ምታት ስለሚሆንባቸው ይሄ ነገር ለሩታና ለአብርሽ ደግሞ ትልቅ ደስታ እንዲሁም አብርሽን የሚያስደስተው ነገር ሩታንና ኤፋ ደግሞ በዚህ መንገድ መምጣታቸው በጣም የሚያስደስት ነገር ነው። ለኤርሚላ ራስ ምታት ቢሆንም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ባላችሁ በፈጣሪ ጠብቃችሁ ያላሰባችሁት እንጀራ የማታ ሪዝቅ ፈጣሪ ይክፈትላችሁ። እንግዲህ ስደት ዓለም ያላችሁት በሰላም በደስታ በፍቅር ከቤተሰቦቻችሁ ተለይታችሁ እንደወጣችሁ በሰላም በደስታ በፍቅር ስኬታማ ሆናችሁ ያሰባችሁት ያለማችሁ ተሳክቶላችሁ ደግሞ ጥሩ ውጤት አምጥታችሁ በሰላም ደግሞ በፍቅር ቤተሰቦቻችሁን ለማግኘት ለመገናኘት ፈጣሪ ያብቃችሁ እያልኩ እንግዲህ ይህንን ነው የምላችሁ እኔ። ዛሬ ደግሞ እንግዲህ ሩታ ያቀረበችው ነገር አይታችሁታል። ምንድነው የሚለው ብዙዎቻችሁ አጓግቷል ማለት ነው። ስለዚህ እንትኑ ሰርፕራይዝ ምንድነው የሚለው ደግሞ የማስረዳችሁ ይሆናል። ዳኒ በዚህ ልክ ቢያብደም በዚህ ልክ ቢያሳብደውም ዳኒ ማለት የምንድነው የአብርሽ ህይወት እኔ ነኝ መኖርለት፣ ከወንድሙ የበለጠ እኔ ነኝ ማስበው፣ እኔ ነኝ ምቀድመው ማለት በቃ እሱ እንዳይጎዳ መፈልገው እኔ ብቻ ነኝ ከናንተ ይልቅ እኔ። አንተ ተረጋጋ። ኤፋም ቢሆን ስጋው ነው፣ ተቆራርጦ የማይቆራረጡ ሰዎች ናቸው። ሩታም ብትሆን እንደዛ ወልዳ የሰጠችው የልጁ እናት ሚስቱ ናት። ገባ? ከሚስት እቀርባለሁ አትበል፣ ከወንድም እቀርባለሁ አትበል። ጓደኛ ሊሆን ይችላል። ነገር ግን ከዚህ በፊት እያደረክበት የነበረው ነገር መርሳት የለብህም። ገባ? ቆም ብለህ አስብ። ሩታ ምን እንድታደርግበት ሴራ እያሴርክ እንደነበረ በዚህ ልክ እሱን ለመጉዳት እየሄድክ የነበረ ራቁት ፎቶ ይዤ ብሃለው ብለ እያስፈራራኸው የነበረ ሰውዬ ዛሬ ለሱ መልካም ሆነ፣ ለሱ አሳቢ ሆነ፣ ለሱ ደርሶ አሳቢ ሆነ። በዚህ ልክ እኔ ነኝ ማቀለት ብለህ ማሰብህ በጣም የሚያስገርምና የሚያስደንቅ ነገር ነው በመጀመሪያ ደረጃ ማለት ነው። ሲቀጥል ከነሱ አቀርብም ወደህም ጠላ ከነሱ አቀርብም። እንግዲህ ከነሱ እንደማቀርብ ደግሞ አይተሃል ዴቭ። እንግዲህ የራስ ምታት ሆኖብሃል ዛሬ። ደስ የሚለው ነገር በዚህ ልክ አንተ እንትን እያልክ በቃ ይመጣል ብሎ መስማማቱ ለአንተ ራስ ምታት ሆኖብሃል ወደክም ጠላህ። ምን ነው ኤርሜላ በጣም ከፈለችህ እንዴ? በጣም ከፈለችህ መሰለኝ። በዚህ ልክ ያንገበገበህ ነገር የሆነ ነገር አለ ይመስለኛል ማለት ነው። ስለዚህ በዚህ ልክ የተከፈለህ ነገር እንግዲህ ምንም ማድረግ አይቻልም።
ቋስ እያልክ ታወራርዷለህ ማለት ነው ወደክም ጠላህም። በመቀጠል ዴፍ በመስማማትህ በጣም ደስ ብሎናል። እንግዲህ ሩታ በጣም የሚያስፈልጋት ነገር እያደረክላት ስለሆነ ከልብ እናመሰግናለን። ያው አንተ ብዙዬ ስትኖር ነው እንጂ ነገሮች ግራ የሚገቡ አንተ አስበህ አስተውለህ ተነጋግረህ በንግግሮች መግባባት ምትች ሰው ነክ። ነገር ግን አንዳንዴ እቺ ሮቶ ታጠምሃለች እንጂ ማለት ነው። ስለዚህ የአብርሽ ትልቁ ሰርፕራይዝ ደግሞ ለአንዳንዶች ራስ ምታት የሚሆን ለሩታና ለአብርሽ ደግሞ ደስታ የሆነ ነገር ነው። ያ ነገር ምንድነው የሚለው ሁላችሁም ግራ ተጋብቷቸዋል። ምንድነው በትላልቅ ሰዎች እየተጠበቀ ያለው ፕሮግራም ምንድነው? መቀየርም የማይቻል ምንድነው የሚለው እንግዲህ አሁን ልንነግራቸው አንችልም። ምክንያቱም ይሄን ጉዳይ እንደዚህ እየተሰማ ደግሞ ነገራቶች ሊብላሹባቸው ይችላሉ። ብዙ ምቀኛዎች በዙሪያዋ እንዳሉ ታውቃላችሁ። ለሩታ ብዙ ጥላቶች እንዳሉ። ይሄ ግን ትልቅ ሰርፕራይዝ ስለሆነ ከመብላሸቱ ዝምታው ይሻላል። ከተደረገ ወይም ይሄ ነገሩ ከሆነ በኋላ ብታዩት ይሻላችኋል። ለኛም ያንን ነው ምንፈልገው ማለት ነው። ሰላማችሁ ብዙ ይበልልኝ። በሌላ እስከመመጣ ድረስ ሁላችሁም ደግሞ ከልብ አመሰግናለሁ። ወዳችኋለሁ፣ አክብራችኋለሁ። ፈጣሪ ባላችሁበት ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።